ዛሬ ከንግድ ባንክ ለደንበኞች ብቻ ተብሎ የመጣ ብድር አለ። ለነጋዴዎች አይደለም፣ ንግድ ፍቃድ ላላቸው አይደለም። እንደኔና እንደናንተ እንደዚህ ባንኩን ለሚጠቀሙ ቆንጆ የብድር አማራጭ አምጥተዋል። የቢዝነስ መኪና እና አዲስ ቢዝነስ መጀመር ላሰባችሁ ሰዎች ብቻ ነው። የቢዝነስ መኪና እንዴት ነው የሚገዛው? ንግድ ባንክ ላይ በስንት ወለድ ነው? ሪል በስንት ጊዜም ይሰጣሉ? ስንት ነው ከኛ የሚጠበቅብን የሚለውን በዚህ ቪዲዮ መልስላችኋለሁ። ስለዚህ ቪዲዮውን እስከ መጨረሻ ማየት በፍጹም እንዳይረሳ። ለፔጅ አዲስ ከሆናችሁ ሰብስክራይብ በፍጹም እንዳይረሳ። ዛሬ ሰብስክራይብ ካላደረጋችሁ በእርግጠኝነት የቢዝነስ ሐሳብና የቢዝነስ ኢንፎርሜሽን ስለምትፈልጉ የሆነ ቀን ሰብስክራይብ ማድረግ አይቀርም። ስለዚህ አሁን ሰብስክራይብ አድርጉ፣ ላይክ አድርጋችሁ ጀምሩ፣ ለወዳጆቻችሁ ሼር አድርጉ። ንግድ ባንክ ያስተዋወቀው አዲሱ ለኮንሱመር ሎን ወይም ለተጠቃሚዎቼ ለደንበኞቼ ብሎ ያመጣው ብድር ምንድነው ነው? መጀመሪያ ላይ ያመጣው እንግዲህ የቢዝነስ መኪና ነው። 4 እግር መሆን አለበት። ማንኛውም መኪና ሊሆን ይችላል። ባለ 4 እግር የሆነ ምንም አይነት ይሁን የቢዝነስ መኪና መግዛት ትችላላችሁ። ማክሲመም ሊሚቱ ወይም የመጨረሻ ጥጉ እስከ 10 ሚሊዮን ብቻ ነው ሊያበድራችሁ የሚችለው። ይህ ማለት በአሁኑ ወቅት ከፍተኛ የሚባለውን የሲኖትራክ መኪና ኢቭን መግዛት ትችላላችሁ ማለት ነው። ይህን ብድር ያመቻቸው እንግዲህ በ14% መሆኑ ደግሞ እጅግ በጣም ኢንተረስቲንግ ያደርገዋል። አሁን ወደ ተግባራ ገብቷል። ዶክመንቶች ተልከዋል። ብዙ ሰዎች ኢንቮልቭ እያደረጉበት ነው። ብድር ለሚፈልግ ሰው ሼር አድርጉለት። እንግዲህ ይህን የብድር አማራጭ እንዴት ነው የማገኘው? ምንድነው ከኔ የሚጠበቀው ካላችሁ የመጀመሪያውና ዋነኛው ባንኩ ላይ ለ6 ወር ደንበኛ መሆን መቻል አለባችሁ። እንዲሁም ካሁን በፊት ደንበኛ ከሆናችሁ ደግሞ 3 ወር ትራንዛክሽናችሁ ሃይ ሆኖ ጥሩ ትራንዛክሽን ኖሯችሁ 3 ወር መቆየት መቻል አለባችሁ። እንዲሁም ብድሩን ለማግኘት የምትበደሩትን የአማውንት 30% መቆጠብ መቻል አለባችሁ ማለት ነው። እንግዲህ የ3 ሚሊዮን ብር መኪና ልግዛ ካላችሁ እናንተ 900 ሺህ ብር ኮንትሪቢዩት ማድረግ አለባችሁ ማለት ነው። 900 ሺህ ብር ከናንተ 2 ሚሊዮን 100 ሺህ ደግሞ በ14% ከንግድ ባንክ ማግኘት ትችላላችሁ ማለት ነው። ይሄንን ስቴፕ ስትሄዱ ዋና የሚያስፈልጉ ዶክመንቶችን ልነግራችሁ ፈልጋለሁ። በዚሁ የመጀመሪያውና ዋነኛው አስገዳጅ ቁጠባ እንደሆነና መቆጠብ ይሄ 30%ቱን በ3 ወር በ6 ወር ቆጠባችሁ ማጠናቀቅ ይጠበቅባችኋል ማለት ነው። ሁለተኛው ስቴፕ እና ዋነኛው ነገር ደግሞ ወደ ብድር ሂደቱ ከመግባታችሁ በፊት ውል ከመያዛችሁ በፊት የምትገዙትን መኪና ከማናገራችሁ በፊት ከባንኩ ሰራተኞች ጋር በደንብ ግንኙነት ፈጥራችሁ ምን እንደሚያስፈልግ ኤቭሪ ዶክመንት ማሟላት፣ ያላገባ ሰርቲፊኬት፣ የታክስ ክሊራንስ እንዲሁም ሴልስ ኮንትራት፣ አዲስ መኪና መሆን አለበት። በ3 ዓመት ውስጥ የተመረተ ብቻ ነው ሊገዛላችሁ የሚችለው። ስለዚህ እነኝን ዲፕ የሆኑ ስፔሲፊኬሽኖችን ደግሞ በቀጣይ ቪዲዮ ሰራላችኋለሁ። ዋናው ነገር ግን ንግድ ባንክ ላይ ለኮንሱመር ሎን ብሎ ወይም ለደንበኞቼ ብሎ ያመጣው የመኪና ብድር አንደኛው ነው ማለት ነው። ወደ ሁለተኛው ስንገባ ሁለተኛው ለአዳጊ ቢዝነሶች የመጣ ብድር ነው። እንግዲህ ቢዝነስ ፕሮፖዛል በማስገባት እንደዚህ አይነት ስራዎችን መስራት ፈልጋለሁ፣ አዳዲስ ቢዝነሶችን መጀመር ፈልጋለሁ ብላችሁ ኢንተረስቲንግ በሆናችሁበት ሴክተር ላይ የምትሰማሩ ሰዎች ካላችሁ ፕሮፖዛላችሁን ይዛችሁ በመቅረብ እንደዚሁ በ14% ብድር ያመቻቸ ሆኗል ማለት ነው። ንግድ ባንክ እጅግ በጣም ጥሩ የሆኑ የብድር አማራጮችን ይዞ እየመጣ ነው። በባለፈው ለነጋዴዎች ብቻ ቢሆንም ጥሩ የብድር አማራጭ ይዞ መጥቶ ነበር። አሁን ደግሞ ለኮንሱመሮች ወይም ለኖርማል ደንበኞቹ ቆንጆ የብድር አማራጭ ነው ይዞ የመጣው ማለት ነው። ለማደጊያ አንድ ግብአት ይሆናቸዋል ብዬ አምናለሁ። የኔ ተከታዮች ደግሞ በብዛት ብድር የምትፈልጉ ናችሁ ብዬ አስባለሁ። ይሄ ብድር እንዳያመልጣችሁ ይጠቅማችኋል ብዬ አስባለሁ። በቀጣይ በአዲስ የቢዝነስ እና የፋይናንስ ኢንፎርሜሽን እመለሳለሁ። እስከ ቀጣይ ቪዲዮ ቴንክ ዩ።